ስለኝ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስልካችሁ 4G ሆኖ ኔትወርኩ ግን ደካማ እየሆነ አንዴ ወደ 3G አንዴ ወደ 2G አንዴ ወደ 4G እያለ የሚቀያየር ከሆነና የኔትወርክ ኮኔክሽናችሁ ኢንተራፕት የሚያደርግ ከሆነ ኔትወርካችሁን በአንድ ወይ 4G ወይ 3G ወይ 2G ላይ ብቻ አስራችሁ ያልተቆራረጠ ኢንተርኔት ወይ ደግሞ ድምጽም ሊሆን ይችላል ያልተቆራረጠ ኮኔክሽን የምታገኙበትን ቴክኒክ ነው። እስቲ እሱንም ስቴፕ ባይ ስቴፕ እናየዋለን። መልካም ቆይታ። መጀመሪያ ስልካችንን ኮንታክቱን እንከፍተዋለን። ከዛ በኋላ ቀስ ብለን ሌሎች ነገሮች ተጽፈው ከነበረ ሙሉውን አጥፍተን ስታር መሰላል 46 መሰላል ስታር እንላለን። ልክ የመጨረሻውን ስታር ስንነካ ራሱ ይሄንን ስክሪን ይከፍታል። ይሄ በየትኛውም ስልክ ስለሚሰራ ሳምሰንግ ምናምን አይልም። የኔ አሁን ብራንዱ የማይታወቅ ታብሌት ነው። ሳምሰንግ ይሁን አይቴል ይሁን ቴክኖ ይሁን የምትሉ ምንም ችግር የለውም፣ በሁሉም ይሰራል። ጀስት ግን ስቴፕ ባይ ስቴፕ ሁሉም ነገር ጻፉት። ከዛ በኋላ ይሄ ስክሪን ከመጣ ታብሌት ኢንፎርሜሽን ይላል። እናንተ ጋር ፎን ኢንፎርሜሽን ሊል ይችላል። ይሄ ታብሌት ስለሆነ ነው። እዛ ውስጥ እንገባለን። ከዛ በኋላ ወደ ታች ጠጋ ብለን እዚህ ጋር ኔትወርካችን የሲም የምንፈልገውን ሲም መሆን አለበት። ፎን 0 ማለት ሲም 1 ነው። ፎን 1 ማለት ሲም 2 ነው የሚሆነው። እኔ አሁን አንድ ሲም ብቻ ስላስገባሁኝ አውቶማቲካሊ እሱ ራሱ ፎን 0 ላይ ነው የሚቀመጠው። ስለዚህ እሱን የምቀይረው ነገር አይኖርም። ከዛም ዋናው መጫወቻው ቦታ እዚህ ጋር ሴት ፕሪፈርድ ኔትወርክ ታይፕ የምትለዋ ነች። እሷም እያንዳንዳቸው ሚኒንግ እዚህ ጋር ሊስት የተደረጉትን አሳያችኋለሁ። የመጀመሪያው WCDMA ማለት 2G እንደማለት ነው። 3G እንደማለት ነው። GSM ማለት ደግሞ 2G ነው። ከዛ በኋላ 4G LTE ነው። እነዚህ ሶስቱ መሃል ነው የምንጫወተው ማለት ነው። GSM ኦንሊ ሲሆን 2G ብቻ ይሆናል። ኔትወርኩ ምንም ቢሆን ከ2G የማይነቀል ይሆናል። አጌን WCDMA ኦንሊ የሚለው እቺ ሶስተኛ ላይ ያለችው ደግሞ 3G ብቻ ያደርገዋል። እሱም ኔትወርኩ ወጣ ገባ ቢል እንኳን የኛ ስልክ 3G ላይ ብቻ ኮኔክትድ ሆኖ የ3Gን ስፒድ ወይ ደግሞ የ3Gን ኮኔክሽን ያለመቋረጥ ትራንስፈር ደግሞ ሴንድ እና ሪሲቭ ያደርጋል። አጌን LTE ኦንሊ ማለት ደግሞ 4G ብቻ ላይ አድርጎ ኔትወርኩ ምንም ያህል ደካማ ምንም ያህል ጠንካራ ቢሆን 4G ኔትወርክ በቴሌ ፕሮቫይደሩ በኢትዮ ቴሌኮም ወይ ደግሞ በሳፋሪኮም እስካለ ድረስ በሱ ኔትወርክ ላይ ኮኔክትድ ሆኖ ያልተቆራረጠ ኮኔክሽን ይሰጠናል ማለት ነው። ይሄንን በዚህ ካደረግን በኋላ ምንም ነገር ሳንነካ ወደ ኋላ ባክ አድርገን መውጣት። ከዛ በኋላ አፕላይ ያደረግነው ሴቲንግ ስራውን ይጀምራል ማለት ነው። ስላደመጣችሁኝ ቴንክ ዩ ሶ ማች ባይ